ምን አይነት ልጅ ነው ያሳደግኩት? ገብጋባ አሳዳጊ የበደላት እቻውን ሰው ትሆናለች ወይ? በጣም ብዙ እርግማን በጭንቅላት ውስጥ። እሱ ሳይጨርስ ልጅቱ አባ ይሄም ብላ አለችው። የገመጥኩት እኮ የትኛው ሞር እንደሚጣፍጥ ልለይልህ ብዬ ነው አለችው። አንድ አባትና ልጅ መንገድ እየተጓዙ አባት በቂ ገንዘብ አልነበረውም። ልጅ መንገድ ላይ የሚሸጥ አፕል ታይና አፕል ካልገዛህልኝ ትለዋለች። የሚገዛበት ገንዘብ አልነበረውም። ያለ የለውን ቀይሮ የቻለው 2 ፍሬ አፕል መግዛት ነበርና 2 ፍሬ አፕል ገዛላት። አንደኛውን በአንደኛው እጇ ይዛ አንደኛዋን መግመጥ ጀመረች። ልክ ስትበላ ምንም አባት ቢሆን ጎመጀ አማረው። ታውቃላችሁ። ልጄ አንዱን ስጪኝ አላት። እየበላች የነበረውን ትታ ያኛውን ገመጠችው። ስትገምጠው በአንድ ሰከንድ ውስጥ ጭንቅላት ውስጥ ብዙ ነገር ሮጠበት። ምን አይነት ልጅ ነው ያሳደግኩት? ገብጋባ አሳዳጊ የበደላት እቻውን ሰው ትሆናለች ወይ? በጣም ብዙ እርግማን በጭንቅላት ውስጥ። እሱ ሳይጨርስ ልጅቱ አባ ይሄም ብላ አለችው። የገመጥኩት እኮ የትኛው ሞር እንደሚጣፍጥ ልለይልህ ብዬ ነው አለችው። የኛ ችግር እንደሱ ነው። የትኛው ከደህንነት እንደሚያወጣ በምናደርገው ትግል ውስጥ ብዙ የሚሳደቡ፣ ብዙ የሚራገሙ፣ ብዙ የሚያጥላሉ አሉ። ስንዴ አረስን ብለን እንጮሃለን። እውነት ነው፣ ሰርታችኋል፣ ለፍታችኋል። ግን የስንዴ ዋጋ አልቀነሰም። ለምን? ያው ታውቃላችሁ፣ አርሶ አደር ልጆች አልወጣም። ያምናው ተከምሮ ጓሮ ታዩታላችሁ። በመኪናም ይታያል፣ በሄሊኮፕተርም ይታያል። እንዳለ ነው ያለው። ይሄ ማዳበሪያ ካላመጣችሁ እያለ የሚጨቀጭቀን አርሶ አደር ስንዴ ካላመጣህ ብላችሁ ጨቅጭቁት እንጂ በነፃ ማዳበሪያ እኮ የለም። ማዳበሪያ ከወሰደ በሙያ ከታገዘ ትራክተር ከመጣለት ካረሰ በኋላ ምርቱን ወደ ገበያ ማውጣት እንዳለበት ማመን አለበት። እናንተ እርሻው እንዲያድግ ብቻ ሳይሆን ምርት ገበያ እንዲወጣም ካላገዛችሁ በምን ይገባናል? እኛ ስንዴ ማሳ ላይ ቢቀመጥ ጎተራ ቢቀመጥ በምን ይገባናል? መጥቶ ገበያ ላይ ካላየነው በስተቀር